ኢህአፓና ትናንት መጀመሪያ ክፍል። አንተ የሮማው ጅል ሊዮናርዶ ማረም ማስተካከል ስትችል የራስክን ምስል ወደ በራስ ምስል ውስጥ ተወደቅህ። የሮማው አርክቴክት ሊዮናርዶ ዳቪንቺ የጣሊያን ሮማ እና ከተሞቿን ከሰሯቸው የንድፍ ባለሙያዎችን አርክቴክተሮች መካከል ግንባር ቀደም የሚባል ነው። ሮማን በሱ ዘመን እሱን ያክል የሰራት የለም። ከተሞቿን የሚያምሩት እነ ቬኔሲያ በኋላ የተሰሩት ከተሞቹም ሳይቀሩ የሊዮናርዶ ዳቪንቺ ንድፍ ናቸው። ሊዮናርዶ ያልሰራው የህንፃ ንድፍ ሮማ ውስጥ አይኖርም ወይም የለም ማለት እንችላለን። ዳቪንቺ ከህንፃ ንድፍ ባለሙያ ከአርክቴክት ባለሙያነቱ ባሻገር ደግሞ ሰዓሊ ነበር። ያውም በዓለም ከሚታወቁለት ስዕሎቹ መካከል ዋነኛዋ የሆነችው ሞናሊዛ የሊዮናርዶ ዳቪንቺ የአእምሮ ውጤት ነች። ዳቪንቺ ሞናሊዛን ከምናቡ ውጭ በእውናዊ ዓለም በሚጨበጠው ዓለም አላያትም፣ አያውቃትም። በአእምሮ ንድፍ ነው ያወጣት እና እድሜ ዘመኑን ሊዮናርዶ የሰራውን ምስል ወዶ በራሱ ምስል ተመስጎ ነው እድሜውን የጨረሰው። ያ ሮማን የሰራ አእምሮ የሮማን ጎዳናዎች ያበጀ አእምሮና ጣቶች ሌላ የሚጨበጡ ወይዛዝርት በሮማ ጎዳና ጠፍተው እልፍ ካለም በፓሪስ ጎዳናዎች አጥቷል ነበር። በራሱ ምስል ነው የኖረው። ማረም ማስተካከል እየቻለ በፈጠረው ምስል ውስጥ ራሱን ማግኖ ዘመኑን ጨርሶታል። የኢህአፓው ታዬ በለሳ አንተ የሮማው ጅል ሊዮናርዶ እያለ የትችት ማት በአራት በአምስት ስንኝ ቋጠሮ ገርፎታል። ታዬ የተነሳበት ጭብጥ ከኔ ካነሰው ማነሳበት ሐሳብ ጋር ተያያዥና ተመጋጋቢ ስለሆነ ይህን ሐሳብ አስቀድሜ ያመጣው። ኢህአፓ በዛ ዘመን ለነበሩ የኢህአፓ ታጋዮች ሞናሊዛ ናት ኢህአፓ። ሳሌዎቹ ደግሞ የኢህአፓ ታጋዮች ናቸው። ያን በአግባቡ የሰሩትን ድርጅት ሲነቅዝና ወደ ውድቀት ማማ ሲንደረደር ማረም ማስተካከል ይችሉ ነበር። አንድ ሁለት ብለው ሐሳቦችን አንስተው እንደገና መልሰው ኢህአፓን መስራት የሚችሉበት እድል ነበራቸው። ግን ሁላቸውም ለጎደላቸው ትዕግስት፣ ለግትርነታቸውና ለተሳሳተ ስሌታቸው መጨረሻዋን ውድ ዋጋ ነው የከፈሉት። አንድ የግሪክ አፈ ታሪክ አለ። በግሪክ አፈ ታሪክ ጥበበኛው ሲሲፈስ ከሞተ በኋላ በምድር ላይ በሰራው ኃጢአት ምክንያት አማልክቱ ለዘላለማዊ ቅጣት ዳረጉት። ቅጣቱ ምን ነበር? በወቅቱ አንድ የተራራኝ ቋጥኝን እንዲገፋ፣ ያን የተራራ ቋጥኝ የሚገፋው ከታችኛው ተራራ ጫፍ አንስቶ ተራራ ወለሉ አንስቶ ወደ ተራራው ጫፍ ነበረ።
እና ሲሲፈስም ቋጥኙን ጫፍ ባደረሰው ቁጥር ተመልሶ ቁልቁል ይንከባለልበታል። እና ይሄን ሂደት አልቤሮ ካሚዮ እንዲህ ሲል አባባሉን ያነሰዋል። ሲሲፈስ ቋጥኙን ወደ ተራራው እየገፋ ለማውጣት የጣረውን የማሰነውን ጥረቱን ከንቱን እንደሆነ እያወቀ የ40 ቀን እድሉን ሊያሸንፈው የበቃውም ገጠመውን ጉዳይ በአግባቡ ከልቡ ሳይጥፈው ስለቀረ ነው ይለዋል። እነዚህ የኢህአፓ አባላትም እንደዛ ነበሩ። የ40 ቀን እድላቸውን አልናቁም። የተረቱበትን ጦርነት እናሸንፋለን ብለው ተስፋ አደረጉ። ጦርነቱን በዘመኑ የነበረው ደርግ አይደለም ያሸንፋቸው፣ ራሳቸውን ነው ያሸነፉት። ማርክሲስቶቹም ሆኑ የ19ኛው ምዕተ ዓመት እሳቤዎች በእኔ መረዳት በጠቅላላው ማየት የምንችለው የተሳሳቱት ግራ ቀኝ ሳያዩ ወደፊት በመገስገስ ቀጥ ብሎ ወደ ሰማይ በመምጠቅ ይቻላል ብለው ያስባሉ። ግራ ቀኝ ማየት የለም፣ ታችም ማየት የለም። ቀጥ ብሎ በመጓዝ ተራራው ጫፍ ላይ መድረስ ይቻላል ብለው ያምናሉ። እንግዲህ በወቅቱ ብርሃነ መስቀል ረዳም ሆነ ጌታቸው ማሩ፣ አብይ እርሳሙም ሆኑ እንድሪያስ ሚካኤል፣ ጌታቸው አሰፋም ሆነ ብክሪ መሐመድ፣ ክፍሉ ታደሰም ሆነ ጸጋይ ደብተራው፣ ዘሩክሸንም ሆነ ሌሎቹ ታጋዮች ድል ያደረጉት ማንን ነበረ? የሰሩትን የኢህአፓ ማረም አይችሉም ነበር? እንግዲህ ኢህአፓን ያህል ድርጅት ከዛ ከነግዙፍ አባሉ አሁን የጠራዋቸው እያንዳንዳቸው ግለሰቦች በየራሳቸው አንዳንድ ዩኒቨርሲቲዎች ናቸው። እነኚህ የተማሩ ልጆች በኢትዮጵያ ደረጃ ቀርቶ በዓለም ታላላቅ ዩኒቨርሲቲዎች እነሱና ሌሎቹ ፈላስፋዎች ናቸው፣ ኢኮኖሚስቶች ናቸው፣ መድኃኒት ቀማሚዎች ናቸው፣ ሳይንቲስቶች ናቸው፣ የጦርነት ጠበብቶች ናቸው። እንግዲህ ያ የገዘፈ ህልም በኩይነት ባልተገመገመ የሴራ ትንተና ያ የሚታወቁበት ለጓድ ባላ አተያይ ለጓድ በነበረ ፍቅር ኢህአፓን ያክል ድርጅት አልነበረም በወቅቱ። ኢህአፓ የሚታወቅበት የሐሳብ ቤት ነበር። ፓርስል በፓርስል እያንዳንዷ ነገር ተነስታ ከፍተኛ ሙግት ተካሂዶባት ፖሊሲ ምትወር ከሆነ ፖሊሲ ስትራቴጂም ወደ ርዕዮተ ዓለም ደረጃ የሚያደርግ ነገር ካለ ወደዛ ይሄዳል እና ኢህአፓ የሐሳብ ቤት ነው የነበረው። መጀመሪያ ኢህአፓ ንቅዘት ሲጀምር ይህን ቤት ነው የዘጋው። የተለየ ሐሳብ ማስተናገድ አልቻለም። የተለየ ሐሳብ ያላቸው አንጀኛ የተባሉ ይመታሉ። ስለዚህ ኢህአፓ ራሱን ነው የበላው። ኢህአፓ ሲወሳ የስህተት የቡድን አለመተማመን፣ በተለይ በአርሶ አደሩ ደረጃ ደግሞ
ምሁራን የሚታይበትን ወይም የተማሩ የሚባሉ ወይም የተማረ የሚታይበት አውድ የተማረ ታግሎ ለውጥ አያመጣም። የተማረ ከነፍልስፍናው ቲዎሪው አገር ማሻገር አይችልም የሚል ከንቱ የሆነ ጥርጣሬ የተማረ ለሀገር እድገት፣ ለሀገር ልማት፣ ለሀገር ዲሞክራሲ መረጋገጥ የሚያመጣው ፋይዳ ከማየት ይልቅ በወቅቱ ትግሉን እዛ ዘመን የነበሩት በተረዱበት አግባብና ትግሉ ወደ እርስ በርስ ትርምስ ውስጥ አድጎ የድርጅት አካሄድ፣ አሰራር እና ሌሎችም ማዕቀፎች ከጊዜ ወደ ጊዜ እየተሸረሸሩ ድርጅት እስኪያፈርስ ድረስ ያየበትን አግባብ አርሶ አደሩ መፍትሄ የማያመጣ የተሰባሰበ ምሁር ምን ያደርጋል ብሎ እይታ እንዲያይ ሆኗል። ከዛም ባሻገር ፓርቲ ውስጥ በተለይ በትጥቅ ትግል ታሪክ